ከአርባ ምንጭ የጫጉላ ሽርሽራቸው መመለሳቸው ነው። እንደ ባልና ሚስት አንድ ቤት መኖር ከጀመሩ ሳምንትም አልሆናቸውም። የቤት ዕቃ አላሟሉ፣ ጎጇቸውም ገና አልሞቀም። ቀኑ እሑድ ነበር። የእሱ ጓደኞች አዲስ ተጋቢዎችን ለማየትና እንኳን ደስ አላችሁ ለማለት መጥተዋል። ትንሽ ሳሎናቸውን ሞልተው በሞቅታ ይጫወታሉ። ለጥንዶቹም ለቤታቸውም የመጀመሪያ እንግዶች መሆናቸው ነው። ሚስት ወዲህ ወዲያ ምን እያለች እንግዶቿን በደስታ ስታስተናግድ ቆይታ የምሳው ግብዣ በቃና ቡና ልታፈላ ከሰል አቀጣጥላ ቡናዋንም አጣጥባ ቄጤማ ጎዝጉዟ ዕጣን እያጫጫሰች በማወራ ደንብ ተቀመጠች። የፕላስቲክ በርጩማዋ ላይ ከተመቻቸች ግን ፋንዲሻ እንዳልተገዛች ትዝ አላትና ሳቅና ጮክ ብላ ወይ አዲስ ሙሽራ ነገር ለካ ፋንዲሻ አልገዛው አለች። ሁሉም በአንድነት ሳቁ። ተይው ፋንዲሻውም ባይኖርስ ወይ ደግሞ እኔ ልግዛልሽ ግን ያላት አልነበረም። አዲሱ ባሏን ጨምሮ ጊዜ ሳታጠፋ ወደ ሱቅ ለመሮጥ ብድግ ብላ በሩ ጋር ስትደርስ ግን ልቧን የሞቀ ነገር ተከሰተ። ባሏ በጓደኞቹ ተከቦና እግሮቹን ፈርከክ አድርጎ ሶፋው ላይ በተቀመጠበት የቀኝ እጁን የውስጥ መዳፍ ሳመና መሳሙን በሱ አቅጣጫ በንፋስ እንደሚል ሁሉ አይኗን እያየ እፍ አለው። ጓደኞቹም እሷም ሳቁ። አዲስ ፍቅር ያመናቅር አለ አንደኛው እንግዳ። ሁሉም እንደገና ሳቁ። ሳቃቸው ሳያባራ በሩን ከጀርባዋ ሳትዘጋ ወደ ሱቅ ለመሄድ ኮሪደሩን በፍጥነት አቋርጣ ደረጃውን ወረደች። ግን ግማሽ መንገድ እንደሄደች ለፈንዲሻው መግዣ ብር እንዳልያዘችን ትዝ አላትና በወረደችበት ፍጥነት ደረጃዎቹን መውጣት ጀመረች። ወደ ኮንዶሚኒየሙ የቤታቸው የሚወስደውን ቀጭን ኮሪደር ይዛ በራቸው ጋር ከመድረሷ በፊት ቤቷን የሞላው ሞቅ ያለ ጨዋታና ቀድሞ ጆሮዋ ገባ። የዕጣን ጭስ ገርገብ ባለው በር ባገኘው ክፍተት እየተመለመለ ይወጣል። እሺ እባክህ ሃኒሙኑ እንዴት ነበር? አንደኛው ጠየቀ። ጓደኞቹን ሁሉ ጠንቅቃ ስለማታውቅ ማን እንደሆነ እርግጠኛ አልነበረችም። እርምጃዋን ከታደረገችና ከበሩ አጠገብ ከጎረቤታቸው መስኮት ፊት ለፊት ድምጿን አጥፍታ ቆመች። ጥያቄውን ብዙ ሳቅ ተከተለው። የነሱ የባሏ የሚገርም ነበረ። ባሏ ጮክ ብሎ መለሰ። ፈገግ አለችና ወደፊት ለመሄድ ፈለገች። የባሏን ተጨማሪ ውዳሴ ቃል ለመስማት የቋመጠው ጆሮዋና ልቧ ግን ትዕዛዟን አሻፈረኝ ብለው እግሮቿን ከመሄድ ከለከሉ። አይ እነሱ ከሆነ አሪፍ ነው። ስለዚህ መልኳን ለመድከው ማለት ነው። የሴት ድምፅ አጠያይቋ ውስጥ አንዳች መዝናናት ነበር። ልክ እንዴት ነው ዘንድሮ አርሴናል ዋንጫ የሚበላ ይመስልሃል ብላ ፍጹም ተራ ነገር እንደመጠየቀች ሁሉ። ከእንግዳ ጓደኞቹ መካከል ሴቶቹ ሁለት ብቻ ናቸው። ይህንን የጠየቀችው ደግሞ ብሩክታዊት ናት። ልቧ ምት የሳተ መሰላት። እግሮቿ ደነዘዙ። ጆሮዋ ግን ለተጨማሪ ወሬ ያቆበቆበ። ያው ማኪ እኮ ውስጧ ቆንጆ ነው ባሏ መለሰ። ጓደኞቹ ቀትር ላይ ከየቤታቸውን ደጃፍ ከረገጡ በኋላ ለመጀመሪያ ጊዜ ዝምታ ሰፈነ። ራሷን ገዝታ በሩን ከደነዘዙ እግሮቿ በአንዱ ገፋ አድርጋ ለመግባት ባቀደችባት ቅጽበት ከድሮም ቢሆን ሼፒና ቀይ ሴት እንደምወድ ሁላችሁም ታውቃላችሁ። ግን ማኪ ትንከባከበኛለች፣ ጥሩ ሰው ናት ባሏ ጨመረ። አጥወለወላት። ብሩክታዊት ምን ነበር ያለችው? መልኳን ለመድከው? እሱስ ምን ነበር ያለው? ሼፒና ቀይ ሴት እወዳለሁ። ግን ማኪ ባለችበት ደርቃ ቀረች። ብሩክታዊት እሱማው ግን እንደ ሳምሪ ካለች ሴት ጋር ስለነበርክ ስታንደረድርህ ዝቅ ያደረገህ ምናምን ይመስልሃል ብላ ጠየቀችው። ሳምሪ ከሷ በፊት የነበረች ሞዴል ገርል ፍሬንዱ ናት። ለእርቃንነት በቀረቡ ፎቶዎቿ ኢንስታግራምን ከጥግ እስከ ጥግ ተቆጣጥራ የስንቱን ወንድ ለሃጭ በሃምሮት ያዘረዘረች፣ ስንቷን ሴት በቅናት ያርገበገበች ነበረች። ቤቱ ዝም አለ። እሷን ዝምታው መንፈቅ የሞላ መሰላት። ከዚያ ነው ባሉ የመለሰው። እሱማው ግን እግዚአብሔር በሁለት እጅ አይሰጥም፣ ቢሰጥም በአንድ አይሰጥም። ስለዚህ አንዱን መምረጥ አለብን። ሚዛኗን ስታ እንድትወድቅ ወደ ኮሪደሩ አዳፋ ግድግዳ ተጠጋች። የቀድሞ ፍቅረኛዋ ብስል ቀይ ነበረች።
ሼፒ ነበረች። እሷ ሁለቱንም አይደለችም። አሁን አትኩራ ስታስብ የቀድሞ ፍቅረኞቹ ሁሉ ሳምሪ መሳይ ናቸው። ወደ ቤቷ መመለስ አለባት። ግን ተመልሳስ ምን አልሽ አንቺ ብላ ብሩክታዊትን ታፋጣት። ያልጠገበችው ባሏን ጓደኞቹ ፊት ታንቋጠው ታሸማቀው። ጓደኞቹ በሀፍረት ሲሸማቀቁት ያቸው። ግን ይህ ሁሉ ብታደርግ ምን ይለወጣል? ስለ እሷ ከማሰብ አልፎ በይፋ የመሰከረውን የሚያደማ እውነት ልትቀይር ይቻላታል? ሚስቱ በአንድ እጁ የተሰጠችው ፍኝ የማትሞላ መጽናኛውና ባጣ ቆዩ እንጂ ታላቅ ጸጋዋ ለመሆኑን ሊያስረሳው ይችላል። ክብደቷን ልትቀንስ ትችላለች። ቢያንስ 10 ኪሎ የሚሆን ትርፍ ስጋ ተሸክማ እንደምትዘዋወር ታውቃለች። የቆዳ ማንጫ ክሬም እየተለቀለቀች ቆዳን ከጠይም ወደ ቀይነት መቀየር ትችላለች። ግን ያንን ማድረጓ ከቀድሞ ፍቅረኞቹ ዝቅ ያለ ደረጃ ካላት ሴት ጋር ትዳር እንደመሰረተ ከሚያስብ ወንድ ጋር መጋባቷን አይቀይረውም። እጇ ይንቀጠቀጣሉ። ልቧ ከወትሮ በፍጥነት ይመታል። አይኖቿ በእንባ ተሞልተዋል። ምን ማድረግ እንዳለባት ሳታውቅ ናለዋ ዞረ። ሳታስበው ግን ወደኋላ ፈገፈገችና ይህ ሁሉ በእኔ ጥፋት ነው። ማን ተመለሻለኝ? ዱቤ ስጥኝ ብልስ ደግሞ ለፈንድሻ መመለስ አልነበረብኝም። የኔ ጥፋት ነው እያለች ለራሷ ብቻ በሚሰማ ድምፅ እያጉረመረመች ከእንባዋ ትግል ገጥማ በደመ ነፍስ ደረጃውን ቁልቁል መውረድ ጀመረች።